ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ውድና ውብና ልዩ የሆናችሁ የአባ ፍቅር ተመልካች እንዴት ናችሁልኝ? ወዳችኋለሁ ለአላህ ብዬ ከኔ በላይ ያለ ሄዳችሁ ዛሬ የት እንዳለው አታውቁም። የሁለት ሰዓት መንገድ በእግሬ ተጉዤ የሆነ በረሃ ቦታ በቆሎ ገበሮች ጋር ሄጄ ማለት አዲያሜ ጠብቃ ቆፍራ ኮትኩታ አርማ ምናምን ሸልቅቆ እንትን ባለው በበርበሬ በጥረጭ ባሻቦ ደንደስ በጥረጫው ደንደስ በርበሬ ተወደ ሰላም ሚል ኢላና አማራ ለተረታ ማለት በጥረጫው ደንደስ በርበሬ ተወደስ በርበሬ በሐለ በርበሬ ያምር ሁሉ ነገር ሐለ በርበሬ ነው ምናምን ይላል። ግን አሻቦን ረሱት ማለት ዋናው ደግሞ እሱ ነው የቀረ። አሻቦ ካልጨመሩበት በርበሬ ጨምሮ ተቃጥሎ መሞት ነው እንጂ ምግብ ሊሆን አይችልም። ዋናው ቅመሙ ጨውና ቅመም ነው አይደል እንዴ? ከበርበሬ ባሻገር እና አዩ ሲያምር እስኪ ዩቲ ተሸርቅቆ ምናምን እንደዚህ ስታዩት በስልክ ላይ ትንሽዬ ትመስላለች። ብዙ ነው ደግሞ ያው እዛ ጋር አለ ጎን ነው እናስተው ይኸው ማማ ይኸውላችሁ ማማ እዚህ ማማ ሆኖ ነው እንትን ፀሐይና ዝናብ እንዳይመታቸው ያውና እዛ ያያችሁት እኔማ ይዞኝ ይሄ ነው አገዳው ራስ ወደ ትርምስ እያለ ይኸው እዚህ ጋር አለ። ገና ይሻችሁ ዞራለሁ። ሸባቡ እየሸለቀቀ ነው። ይኸው እየሸለቀቁ ነው ማለት ነው። ያ በናይቲ ያ ሀቢባይት ያ በሸባብ ይኸውላችሁ እዚህ ጋር እየሰሩ ነው። ጀሪ አይዞሽ ሀገር ትሽለት እንደ እያሯሯጥ አንቺ ከሽልቀቃ ጨመርሽ ነው። ወይኔ እኔን እዚህ ጋር አለ አንድ ይኸው በቆሎ ሸልቃቂው ላይ አገዳውን እየበላው ማለት ነው። አገዳው እርትም ነው። በነገራችን ላይ በቆሎ አገዳ ማለት ነው። በቆሎም ተበልቶ አገዳውም ደግሞ ይጠቅማል። አያችሁ እንዴት እንደሚያጠራ ይዘው ውሃ አይጠማቸውም። እንግዲህ ቆሏቸውን እየበሉ አገዳቸውን ይሸረደሙ እንጀራ ለምን ያምራቸዋል ባካችሁ። እዩ እስኪ እዚህ ጋር ሙጫ ልጅ ወይኔ በቃ ገጠር ላይ አፈርዳቸው ተበልቶ ነው የሚበላው። ትንሽ ትልቅ ብሎ ነገር የለም። ምስኪን አንዷን ዛላ እዚህ ብቻዋን ትተዋት በእናታችሁ። ከፍቶችም እዚህ ሲያማምሩ አያችሁ። ማሻአላህ ነው ተባረከላህ። ይኸውላችሁ በዚሁ እየበሉ አቤት ያማራ ማሪታችሁ አንጋራ ሁሉ ተመልከቱ። ልቀርጥላችሁማ የመንኩር ነው ግን ሲያዩት የሚያምር ነገር ልቀርጥላችሁ ብዬ ነው። ይዩ በቆሎን እዛ ጋር ሴትዮዋ ይቃብ ውስጥ ናት። ሴትዮዋ ግን ይቃብ ውስጥ ናት። ግን ልሂድባት ይለይላት ቋንቋ ማትሽልም። እሺ በቆሎ ቁንጭ ሳይርቶ ወይ ማሻአላህ ብትበረካ እኔው እንደዚህ ሲያምር ይኸው ልጆች ነው ያቸው። አያችሁ አሁን ሴት ወንድ ብሎ ነገር የለም። እናንተ ወንዶች ትላላችሁ እንጂ ሱሪ በታጠቀ አይደለም ቀሚስ በለበሰ አይደለም። ዋናው ልብ ነው። ሴቶች የሚሰሩትን አያችሁ ላሳያችሁ። ወይ የምር እሷ አሁን እንትን አለብሳ ይቃም አለብሳ ይኸው ጉድ ያለች ምናምን እንደዚህ ብላ ፈርድ የሚበልተው ያበሉታል ማለት ነው። ማላቸውን እንግዲህ ምንም ማድረግ አይቻልም። እንግዲህ ቻንስ ጉዳይ ነው። እንደዚህ ነው። ግን ያው ቢጨንቃት ታጎንብሳ ዝም አለች እና ይሄን ይመስላል። ሲያምር በቆሎ አያችሁ ማሻአላ ነው። ሙጫሙጮች ሁሉ እዚህ ልጆቻቸውን እዚህ ይዘው ምናምን ደስ ሲሉ ማለት ነው። ይሄ ወደዛ ጎራው ደግሞ አንድ ሸባብ አለ እዚህ እርጋጥ አከም ሰያይርታ የኝ መካንከ ዙቤር ይባላል። ይሄ ሸባብ ቆንጂዬ ነው ለማፈት የገጠር ላይ ሆኖ ራሱ እንደዚህ ያማረ ነው። ድንቡሽቡሽ ማለት ድንቡሽቡሽ አልሽው አለኮ አሽላው ተቆርጦ ይቀራል ማማው አሁን አደርስም ወይ ተብሎ ጨርሱት እናንተ እንግዲህ ማን ጎብላለሁ ያያችሁት አይደለ? ይሄው ጋር አሁን ይሄ እንግዲህ ማለት ነው ያልተሸለቀቀ ምናምን አለ። ቆይማ ይሄ ያልተሸለቀቀው ነው። የሆነ ሰውዬ ቻይና የመሰለ ሰውዬ ወዳ አለ ያገላበጠ በቆሎ ላይ ዲባናው ዝም ባሉ ምን እንደሚል ማለት ነው አያውቅም። አያችሁ ይሄን ነገር ሴትዮዋ አበደች እንዴ ማን አንሺ ብላት ነው እያለ እንዴ ላይ ዲባናው ዝም ብርስ አሰላሙ አለይኩም አባ ካሊዶ akkam jirtu? Fayyartu?
ماني كامبيران سيم نما كامبيران سيم ما شاء الله بقول لكم سيرتك أكم بردا رجع ربي أكم بردا يا سلام ما شاء الله نمني وجهته أرجعتها ይኸው ሲያምር አያችሁ በእናታችሁ በጣም ነው የሚያምር አያችሁ ይብላችሁ ደስ ነው የሚለው ይኸው እንግዲህ እሱ ያገላበጠ ይገኛል ፀሐይ ላይ ስለሆነ ነው እንጂ አይ አንድ አማቼ ያጠቸው ነው እንጂ እሱ ቢሆን እስካሁን እዚህ ውስጥ ገብቶ ወሬ ያሞቅልኝ ነበር አባ ሞላይ ሰለሜ ሲያምር አያችሁት ከጥቅም ውጭ የሆነው በቆሎ ተመርጦ ነው አያችሁት ይሄ ከጥቅም ውጭ ሆኖ ነው እንት ነው ይሄ ምንድነው ስሙ ቶርቶራው በቆሎ ነው ይሄ እንግዲህ ምንም አይጠቅም አህያ ይበላዋል እንጂ አየው እዚህ ጋር ያደሩ ምናምን በቃ ምንም አይነት ቆርቆሮ ግን ባያስፈልጋቸውም እና ጅሬ በዱንካንም በምንም ገበሬ ሲባል ታታሪ ቆርጦ የተነሳ ነው ገበሬ እና የሰራ ያገኛል ለሁላችሁ ግድታ ሰው ሀገር ብቻ ለሚገኘው ከሀገር ላይ የሚገኛል በጣም ያምራል ደስ ይላል ሼር ኮሜንት እያረጋችሁ በዚህ ውስጥ ደግሞ ይሄ የምታዩት ጫካ ይሄ ውስጥ የለም ይሄ ውስጥ ያማዶ እሱ ደግሞ የቡና ቦታ ነው ውስጡ ጋር መግባት ይከብዳል ማለት ነው ያው ማለት ርቀት አለው ሳይሆን ጫካ ውስጥ ስለሆነ ጥላው ጋራ ቪዲዮ አይጠራም ብዬ ነው እና ይሄን ይመስላል ወዳችኋለሁ ኮሜንት ላይክ እያደረጋችሁ አበረታቱን ሰብ እያረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት ጠይቃችሁ